ምንድነው ይሄ? ቀለም ነው ይሄ? እኔ ነው የምሸውደኝ አንተ? እኔ ለመሸወድ እየሞከርክ ነው? ቀለም እንደሆነ ነው የማውቀው። ኧረ እባክህ የምር ከትግራይ ኤክስ መጣለች። እዚህ እንድታርፍ ትፈልጋለህ? እዚህ እንድታርፍ፣ ከዛ ደግሞ አሪፍ ጊዜ እናሳልፋለን። አቅፊያት ነው አቅፊያት ነው። ሌላ ምንም ነገር የተፈጠረ ነገር የለም። ለምንድን ምን ሆነሽ ነው? ኧረ እኔ ፍቅር አታልቅሽ እንዴ! ኧረ እናትሽ አታልቅሽብኝ እንዴ! ምን ሆነሽ ነው? ዞር በል ውሻ። ደግሞ የትምስል ከስቅስ ወይ ተመጣጂ። ሰላም 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 ፋሚሊዎቻችን እንዴት ናችሁልኝ? እኔ ያለሁላችሁ ሁሌ ደህና ነኝ። እኔ ከኤዱ ጋር እስካሁን ድረስ ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊዎቼ እናንተም ባላችሁበት ሰላማችሁ ብዝት 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 ይበልልኝ። እንደምታዩኝ ቅብረር ፏ እሺ ብያለሁ። ይሄ ምንድን ነው? በኤዱ ፍቅር ብዛት ነው። እሷ በጣም ብዙ አልጨርሰውም በቃልና ፋሚሊዎቼ ዛሬ እኔ ከትግራይ ስመጣ ምናምን አይታችሁኛል። ኤዱ ጋር እንዳረፍኩ ምናምን ደግሞ ታውቃላችሁ። እና ከዛ አሁን ላይ ደግሞ የሚመጣ ሰው አለ፣ ከትግራይ የሚመጣ ሰው አለ። ኦልሬዲ መጥተዋል። እነሱ አልነገሩኝም። ልክ ከመጣ በኋላ ግን ነገረኝ እና ተቀበለኝ፣ ማንም የለኝም አለኝ። የትግራይ እንትን ደግሞ እንደምታውቁት እንትን ነው ማለት ይከብዳል። ሰው በደንብ ያስፈልግሃል እና ተቀበለኝ ተብያለሁ። እና ደግሞ ኤዱ አልሰማችም እስካሁንና ኤዱንማ ለማክራት ምናምን እሷ ብዙ ጊዜ ስራ ምናምን ስለምትሄድ አሁንም በቅርብ እንትን ነው የተነገረኝ እኔና እሷን አማክራታለሁ። ብቻ ግን ሰው አለ የሚመጣ ፋሚሊዎቼ። ኤዱ ናይማ እንዲ ነባት ለምድብኝ አለሁልሽ። ደህና ነሽ? ደህና ነኝ። ምን ፈልግ? ስራ አለኝ። ጀመረች ለማለት ሁለት ጊዜ ሁሌ ነው የምትተኛው እንጂ እንቅልፋም። ኧረ እኔ ተኝቻለሁ። እና ምን እየሰራሽ ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ያው ካሜራ እየያዘ ልጁ እየጠራኝ ለመደበት አስለመድኩት ምናምን። ጥሩ ልምድ እኮ ነው የለመድኩት አይደል? እኮ አሪፍ ነው። እኔ እንደውም እንዳረሳሽ ከፋሚሊ ጋር ጊዜ ማሳለፍ እየፈለግኩ ነው። ግን ቀለምዶልኛል። ልጁ ጋር እንደዚህ አትለጣጠፊ ተብያለሁ። ርቀትን ጠብቀሽ እሺ። አንተ እኔ ሳይ ታምረኛለህ። ስትል አውራ እሺ። ስሚኝ እኔ ቆንጆ ቁም ነገር ነው ማውራሽ እና እንትን ላይ ያለው ነገር ታውቂዋለሽ፣ ትግራይ ላይ ምናምን እሺ። እና ማለት ነው ከትግራይ የሚመጣ እንግዳ አለ እዚህ እኛ ጋር የሆነ ጊዜ ታስታውሻለሽ ስናወራ ምናምን ምን ቤተሰብ እንደውም ቦታው ራሱ እዚህ ጋር እንደዚህ ነበር ቁጭ ብለን ስናወራ የነበረው። ቤተሰብ ናቸው ወይ? አሁን ሚልተኛው ነው ባክህ። ቤተሰብ አይደለም ግን ለእኔ በቃ አስፈላጊ የሆነ ሰው ነው ማለት አለኝ የምለው ሰው ነው። የምተማመድበት ሰው ኦልሬዲ ሰው መጥቷል መሰለኝ ገብቷል መሰለኝ። ብቻ ግን ተቀበለኝ ምናምን መሰለኝ ላማክራት ምናምን ብዬ እናት እና ምንድን ነው አልገባኝም። ሰው ግን ይኸውልሽ እንደ ቀላል ሰው እንዳይመስልሽ። ከባድ ሰው ነው የሚመጣው። በጣም ከባድ እንግዳ ነው። እና አሁን እዚህ እንዲያርፉ ፈልገህ ነው? አዎ እዚህ እንዲያርፉ እንደውም ማለት ነው። አይ ማለት ይኸውልህ እንትን ነው አሁን ቤተሰቦችህን ጠልቼ ምናምን ሳይሆን አንደኛ ለነፃነቱ ምናምን ብዙ ጊዜ ደግሞ እኔ ቤት ስለማሉ እንዳይደብራቸው ምናምን ወይ ሩም ብንይዝላቸው ምናምን አይሻልም? እዚህ ነው እኮ አብረን እንድንሆን ፈልጌ ነው። ሰው እኮ እንዳልኩሽ እኮ ነው ማለት ስንት ሰው ነው? ብዙ ሰው ነው እንዴ? ያ በቃ ለእኔ ትልቅ ሰው ነው፣ ትልቅ ቦታ ያለው ሰው ነው። በእኔ እንደዛ ሰው የለሽም። አሁን በአንቺ በጣም ትልቅ ቦታ አለ። አንተና እኮ እሺ ችግር የለውም። እና ማለት አንተ ደስ እንዳለ
እንደዛም ሆኖ ደግሞ አንቺ ውጭ ላይ ምናምን አይደለም የምትይው ሁልጊዜ ስራ ምናምን ስለምትይ ነፃነት እናገኛለን። እንደውም በደንብ እኔ ስወጣ ምንድን ነው እናንተ ነፃነት የምታገኙት? እኔ ነፃነታችሁ የምናፍቀው አብረን ስንሆን እኮ አብረን እኮ እንጮታለን። ግን አንቺ ስራ ስትሄጂና እኔ ስመጣ ምናምን ደግሞ እኔ ለቤቱ እኔ ይበዛለዋ ሁሌ እዚህ ነኝ የምሆነው እኔ። ስለዚህ አሪፍ ጊዜ እናሳልፋለን እኮ። ማን ነው የሚመጣው? ትልቁ ሰው ማን ነው እንዴ? ረስተሽው ነው? የሆነ ጊዜ አውርቼሽ ነበረና ማለት ነው ትልቅ ሰው ነው እኮ ያልከኝ። ፋዘር እኔ ሳልግባባ ቤተሰብ ታስተዋውቀኝ አላልኩ? ምን ማለት ነው ብለሽኛል ማለት ግን ማለት ነው። እንዴት ልንገርሽ? ብቻ የሆነ ጊዜ ኤክሴ ምናምን ብዬ አውርቼሽ ነበር እና እሷ ልጅ ምንም ያስቃል። ምን ታዲያ ተሽኮረመምሽብኝ? እና እሷ ነች የምትመጣው። ኤክስ አሁን አይደለም እኮ አሁን እኮ ከአንቺ ውጭ አይደለም ልጅ እንደዚህ እንደማላይ ታውቂያለሽ። እንደማላይ ማለት አሁን ከትግራይ ኤክስ መጣለች እዚህ እንድታርፍ ትፈልጋለች። እዚህ እንድታርፍ ከዛ ደግሞ አሪፍ ጊዜ እናሳልፋለን። ምን ኤክሴል ትመጣ ነው? እንዴት ነው አልገባኝም። ደጋገምሽ እኮ። አዎ ኤክሴል ትመጣ ነው። ምን ነው ችግር አለ? ምን ችግር አለው ማለት? ለምን ችግር የለም? እሺ ችግር አይኖረው ግን ትምጣ ነው የተሰፊ ችግር የለውም። አላመንሽኝም ነው? እዚህ የምትመጣው ነው እኛ ጋር ለምን ትመጣለች? ከኛ ጋር ጊዜ ልታሳልፍ ነው። ምን ነው ግን ከሷ ጋር ጊዜ ማሳልፈው እንደማል እንዴ እኮ ከኔ ጋር ከአንቺ ጋር ባታሳልፍ ከኔ ጋር ታሳልፋለች። ከሷ ጋር ጊዜ ማሳልፍ ትፈልጋለች። ደብረሽም ጠርጥረሽኝ መጠርጠርሽ ነው እንደዚህ የሚያወራሽ ምንድን ነው? ተውራና ሩም ይዘን ማረፍ ትችላለች ከፈለክ ምናምን አይደለም። ሩም እኮ መያዝ ትችላለች። መደወል እንትን ነው ግን መደወል አይጠበቅባትም። ግን ከኔ ጋር ለማሳለፍ ጊዜ ፈልጋ ነው መሰለኝ ምሳው። ይሄ ደግሞ ከመምጣቷ በፊት ምናምን ንገራት። ምን ልበላት? ሩም ይዛ የምታርፈው እዚህኛ ጋር አትመጣም። አልፈልግም እኔ። እሺ እንዴት ትመጣለች? እኛ ጋር ምን ችግር አለ? አሁን ቤቱም ሰፊ ነው። ምንድን ነው ሩም ያዝላት ወይ ምናምን። እኔ እዚህ እንድትመጣ አልፈልግም። ኦልሬዲ መጣለች እኮ ሩም ያዝላት። እሺ መጣም ከሆነ ሩም ያዝላት። አይደለም አንቺ ሴት ልጅ ወደምትወስድበት ወሰዳት። እኔ እዚህ እንድትመጣ አልፈልግም። እንዴ ሴትነት ጋር ምናምን አንቺ ሴት ልጅ ነሽ። ሴት ልጅ ውጭ ላይ ስትሆን ብቻዋን ስትሆን ብዙ ነገር ያጋጥማታል። ያ ነገር እንዳይፈጠር ነው እኔ ወይስ ጠርጥረሽ ነው? እየተጨነቅላት ነው እንዴ? አልገባኝም እኮ እያሰብኩላት ነው። መጨነቅ ሳይሆን እኔ ለአንቺ ነው መጨነቅ። ስለሆነች ልጅ ተጨንቀ ምናምን ያውም ስለ ኤክስ እንትን እያልከኝ ነው። ከዛ ደግሞ እዚህ መጣ ተረፍኛ ጋር ነው እያልከኝ ነው። እንዴት ነው የምታስበው እኮ? ብቻውን እሺ እዛ ምን ታርግሽ? ምን ታደርጋለሽ? ብቻውን እዛ ስትሆን ይገባል። ከፈለገች ዳቦዋን ትጋገር፣ ከፈለገች ቂጣዋን ትብላ። አላቅላትም። እስኪ ስራ እስክታገኝ እኮ ለተወሰነ ቀን ስራ እስክታገኝ ምናምን። እኔ ደግሞ እሺ ነው አልፈልግም። ኧረ ፍቅር ቶሚ አልፈልግም። እንደ ኤክስ ጋር እዚህ ቁጭ ብለህ ምናምን እኔ ማለት ምን እንዳስብ የምትፈልገው ምን እንዳስብ ፈልገው ይገባኛል እኮ ይከብዳል ግን ማለት ለተወሰነ እኮ ሴት እንደመሆንሽ መጣ አይደለም። ስማኝ ይሄ ማመን አለማመን እንደሚያገናኘው ነገር የለም። ሰላምን ቀርቼ ይሆናል አይደለም። ግን ደግሞ እኔ ሴት ነኝ። የሴት ባህሪ ይገባኛል። ወንድ ልጅ ነህ አይደለ? እዚህ ባዶ ቤት ከድሮ ኤክስ ጋር ምናምን ሆነ እኔ ሰላሜን ላገኝ አልችልም። ሰምተኛል? ሰው አልፈልግም ሰምተኛል? እንዲከፋው ወይ ምናምን አይደለም። ሲቀጥል ደግሞ አንተ የምትጠይቀኝ ነገር እኮ እንትን ማለት አለብህ። ምንድን ነው ልብስህ ወደድሽ ማለት ይሄ ምንድን ነው? እዚህ ጋር ያለው ሁሌ የምታውቂው ቲሸርት ይሄን እዩ ቶሚ። ምን ይታያል? የት ነው የነበርከው እንዴ? የት ነው የነበርከው? ምንድን ነው? ካሜራው ነው። ምን ሆነሽ ነው? ካሜራው ነው። አንቺ ነሽ ያደረግሽው? ምንድን ነው? ምን ሆነ ካሜራው? ካሜራውን አጥፋው እያልኩ እቺ ምን ሆነሽ እንዴ? እያለቅሽ እኮ ነው። አይደለም ካሜራውን አጥፋልኝ። እያለቅሽ አይደለም። ምን ሆነሽ? ምንድን ነው ይሄ? ታስረዳኛለህ ምን ማለት እንደሆነ? ኧረ ዝም ብሎ ነው። ምን አድርገህ ነው የመጣው? ምንም አላደረኩም። ምንድን ነው አንዴ በህልም አንዴ በምናምን እያልክ ለምንድን ነው የምታሳቀቀኝ? ግን እንደዚህ እኮ እንድታለቅሽ ነው አሁን እንደዚህ ያማከርኩሽ። ምንድን ነው ይሄ? እኮ ዝም ብሎ እኮ ነው። ይሄኝ ወደ እኔ ዞር በልልኝ እባክህ ወደዛ
ኧረ እኔ ፍቅር እንደዚህ ትሆኛ አምርብሽ ምን እንደዚህ አትሆኝ። ቤት ትምጣማለህ ሲገርመኝ ጥርስ እንትን ብለህ ትመጣለህ እንዴ አንተ ያማል እንዴ? እና እኔ እኮ ቤት እሺ ምን አድርገህ ነው? ይሄ ምንድን ነው? እሺ ምንድን ነው? እኔ አላውቅም ስለዚህ ጉዳይ። ስጀመር እኮ ይሄ ቀለም እኮ ነው። ምን ችግር አለው? ቀለም ይሄ ተው እግዚአብሔር መታል ስነ ስርዓት ይኖረው። እሺ ይሄ ምንድን ነው? ይሄ ቀለም ነው? ይሄ እኔ ነው የምሸውደኝ አንተ? እኔ አላውቅም። እኔ ለመሸወድ እየሞከርክ ነው? ቀለም እንደሆነ ነው የማውቀው። ኧረ እባክህ የምር እግዚአብሔር ምስክሬ ነው። ትጠለኛለህ። ምን ሆነሽ ነው የምታለቅሽው? አታልቅሽ። እኔ ስለኔ ማልቀስ አይደለም። ይሄ ምን ማለት እንደሆነ አስረዳኝ። የት ነው የነበርከው? እሺ አይደለም ልጅ። እሺ የት ነው የነበርከው? ልጅቷ አግኝቻት ነበረ። ከዛ ይኸውልሽ ፀሐዩን ምን ይሁን ደከማት። እንደዚህ አቅፊያት ነው ሌላ ምንም ነገር የተፈጠረ ነገር የለም። ለምንድን ምን ሆነሽ ነው? ኧረ እኔ ፍቅር አታልቅሽ እንዴ! ኧረ በእናትሽ አታልቅሽብኝ እንዴ! ምን ሆነሽ ነው? ዞር በል ውሻ። ደግሞ የት ነው ስትልቀሰቅስ ቆይ ነው የመጣኝ እንዴ? ምንም አልተፈጠረም እያልኩሽ እኮ ነው። እንደዚህ የምትቀልደው ዞር በልልኝ በቃ እንዴ! ምንም አልተፈጠረም የኔ እናት ቶሚ እግዚአብሔርን መታሉ። ዞር በልልኝ። ይኸው እግዚአብሔርን ምንም አልተፈጠረም። በእውነት ምንም ነገር ማለት ነው። እዚህ ጋር ይሄ እንደዛ አድርገህ መጣ ምን ማለት ነው? እሺ ምንም አላረኩም እኔ ደከማት እንደዚህ ያቀፍኳት በቃ ተዞር በል ድዛት እውቀት ምንድን ነው? ጀብድ ነው እንዴ? ደግሞ ጭራሽ ልታሳይ ትሞክራለህ እንዴ? እና እኔ ምንም አላረኩም። ቤት ትምጣልከኝ። እሺ ዝም አልኩ። ጭራሽ ተስመህ ትመጣለህ እንዴ? እኔ ምንም አውቀው ነገር የለም የኔ ፍቅር። በእውነት እኔ ምንም አላረኩም። እሺ ምን እኔ ጥፋተኛ ችግር የለውም አይደለም። አንቺ ሳውን ተወኝ። እሺ ምንድን ነው የምፈልገው ከኔ? ተወኝ በቃ በእናትህ እንዴ። መተሽኛል እኮ እንዴ። ምን ሆነሽ ነው? እንደዚህ አትሁኝብኝ። እሺ ዞር በል ሂድና እዛ ስትተቃቀፉ ስትሳሳሙ የነበርከው ጋር ሂድና እዛ እኔ ካንቺ ቶሚ በእናትህ ተወኝ። እሺ ተወኝ እንዴ። እኔ ሰላም ማግኘት እፈልጋለሁ። ተወኝ። አይገባህም እንዴ? እኔ ሁሌ ሰላም ነው የምፈልገው። እኔ እንድትረጂኝ። እሺ ተወኝ። እኔ ምንም አላረኩም። ያው እግዚአብሔርን ምንም አላረኩም። እየሰማኝ ነው አይደለ? ስማኝ። ካሜራ ይዘህ የማየውን ነገር እያወራ አንዴ ትመጪዋለሽ፣ አንዴ እንትን ትያለሽ እየተባልከኝ ክፉ አታስብለኝ። እሺ እንዴ ምን ብልግና ነው? ምንድነው? አልገባም። ንቀት ነው። ኦቨር ንቀኸኛል ማለት ነው። በዚህ ልክ ነው እንደምንም አትቆጥረኝ። ፍቅረኛ እኮ ነኝ። ያማሃል እንዴ? ተስማ እዚህ ጋር ምናምን እየመጣ እኔ አላውቅም። ምንድነው ታውራው? መሳም ትፈልጋለህ? እሺ ብሳሳም አልደብቀውም እንዴ? እንደዛ ቢሆን እንደዚህ አትሁኝ በእናትህ። ተሳስመም ተደብቀ ለመምጣት እያሰብክ አይደለም? እኔ ከአንቺ ውጭ ብሄድ ተደብቄ ነው የማደርገው እንጂ እነግርሻለሁ እንደ ያደረኩት ነገር። ስለዚህ ጉዳይ ምንም አላውቅም የኔ ፍቅር። አይደለም በእናትህ በጣም የምታስጠላው፣ በጣም ነው የምታስጠላው። እሺ ይቅርታ ካስከፋውሽ። እሺ ዞር በል። እሺ ያው እሺ ምንድን ነው? እሺ ሂድልኝ። ወዴት ልሂድ? አላቅልህም። ወደ ነበርክበት ቶሚ ሰምተኛለህ? አይንህን ማየት አልፈልግም። ወደ ነበርክበት ሂድልኝ። ደህና በተኛውበት እየጠራህ ለምንድን ነው ሰላም የምትነሳኝ? ለምንድን ነው የማትረጋጊው? ተረጋጊና እናውራ በደንብ። ምን ሆነሽ ነው አሁን? ዞር በል። ማለት በጣም ለመረጋጋት የሞከርኩ ነው። እሺ ምን ላድርግልሽ? ምን ልሁን? እሺ የት ልሂድልሽ? ይቅርታ አልኩሽ አንዴ። አይገባህም ነው እኔ የማወራው ነገር? ይገባኛል። እሺ ውሃ ላምጣልሽ? እንትረሽ ፍቅር ፍራንክ ነው። ፍራንክ ነው። ስልኩን ጣልሽ። ዝም በል አታውራ። እንደዚህ አይነት ነገር እንድታወራ አልፈልግም። አይገባህም እንዴ? ደደብ ነህ አንተ። ምንድን ነው ይቅርታ ማለት? ያማሃል እንዴ? ውጣልኝ ከዚህ ቤት። ይቅርታ አልኩሽ እኮ ውጣልኝ። ወዴት ልውጣልሽ? ምን መሄጃለሽ? አንተ ውጣ። በቃ አቋርጠው፣ ካሜራውን አቋርጠው።